ሰላም እንዴት ናችሁ? ውድ የቲክቶክ እና የዩቲዩብ ቤተሰቦቼ፣ ዛሬ በዚህ ቪዲዮ በየቀኑ ከ3 እስከ 4 እንቁላል ብትበሉ የምታገኟቸውን የጤና በረከቶች በደንብ እናያለን ማለት ነው። የመጀመሪያው ጥቅም በየቀኑ 3 እስከ 4 እንቁላል የምትበሉ ከሆነ የምታገኙት ጥቅም ከፍተኛ የሆነ ፕሮቲን ይሰጣችኋል። ይህ ፕሮቲን ደግሞ በቀን ውስጥ የሚያስፈልጋችሁን የፕሮቲን መጠን ምናልባት ስጋ፣ ሌሎች ነገሮችን በልታችሁ ልታገኙት ከምትችሉት በላይ ይህ ፕሮቲን ስፔሻሊ ጡንቻ ለመገንባት የተጎዱ አካላቶቻችሁን ለመጠገን ሰውነታችሁ ይጠቀምበታል። ከዛ ውጭ የተለያዩ ሆርሞኖችን፣ ኢንዛይሞችን ለማምረት ይጠቀምበታል። እንዲሁም ደግሞ ይህ ፕሮቲን አስ ፊውል ሶርስ ያገለግላል፣ ወይም ደግሞ ለእናንተ በቀን ውስጥ የሚያስፈልጋችሁን ኃይል ለእናንተ ለመስጠት ያገለግላል ማለት ነው። ስለዚህ በከፍተኛ ሁኔታ በቀን ውስጥ የሚያስፈልጋችሁን የኃይል መጠን ከዚህ ፕሮቲን ማግኘት ትችላላችሁ ማለት ነው። ከእንቁላል የምታገኙት ፕሮቲንን ከሌላው የሚለየው ምንድን ነው? ከስጋ ከአሳ የምታገኙት ፕሮቲን ሰውነታችሁ ለኃይልነት መጠቀም የሚችለው ከ10 እስከ 20% ነው። ብዙ ጥናቶች እንደሚያሳዩት ግን 65% የሚሆነውን ፕሮቲን ይጠቀማል። ከሌሎች የእንስሳት ተዋጽኦች ከምታገኙት የበለጠ በከፍተኛ ሁኔታ ሰውነታችሁ ሊጠቀም የሚችለውን የፕሮቲን መጠን ከእንቁላል ማግኘት ትችላላችሁ ማለት ነው። ከዛ ውጭ ይህ የእንቁላል ፕሮቲን ጥቅሙ ምንድነው? አንቲማይክሮቢያል ፕሮቲን አለው። ባክቴሪያዎችን ከሰውነታችሁ ለመቀነስ እንዲጠቀምባቸው የሚችሉ አንቲማይክሮቢያል ፕሮቲኖች በውስጡ ይይዛል። ይህም ደግሞ በቀላሉ ለበሽታ እንዳትጋለጡ ይረዳችኋል ማለት ነው። ጥሬ በተለይ ያልበሰለ እንቁላል በተለይ ስፖርተኞች ቦዲ ቢልደሮች ይጠቀማሉ። ብዙ ጊዜ ሼክ አድርገው የሚጠጡ አሉ። ነገር ግን የእንቁላል ነጩ ፓርት የማይበስል ከሆነ በውስጡ አንዳንድ ንጥረ ነገሮች ወይም ኢንዛይሞች ይይዛል። ይህ ኢንዛይም ደግሞ ባዮቲን የምንለውን ቫይታሚን ቢ7ን ሰውነታችሁ ውስጥ ኮት የማድረግ ባህሪ አለው እና የቫይታሚን ቢ7 አብዛኞቹ በተለይ ተደጋጋሚ ይህንን ጥሬ እንቁላል የሚወስዱ የስፖርተኞች ስፔሻሊ ብዙ ጊዜ የቫይታሚን ቢ7 እጥረት ያጋጥማቸዋል ማለት ነው። ስለዚህ ብዙ ጊዜ ጥሬው መውሰድ አይመከርም። ምክንያቱም በምታበስሉበት ሰዓት ይሄ ነጩ ፓርት ላይ ያለው የኢንዛይም ስለሚጠፋ ለቫይታሚን ቢ7 ወይም ደግሞ ባዮቲን እጥረት የመጋለጥ ቻንሳችሁን ይቀንስላችኋል ማለት ነው። ሁለተኛው እንቁላል በቀን ከ3 እስከ 4 መብላት ጥቅሙ ምንድን ነው? ሆዳችሁ ሙሉ ሆኖ ቀኑ እንዲቆይ ያደርጋል። ፉል የሆነ ስሜት እንዲሰማችሁ ያደርጋል፣ ፋትም ስለሚኖረው ማለት ነው። ይህ ደግሞ ብዙ ምግብ ኮንሱም እንዳታደርጉ ይረዳል። አላግባብ የሆነ ክብደት እንዳትጨምሩ ወይም ደግሞ ፋት ሰውነታችሁ እንዲይዝ፣ እንዲሁም ደግሞ ከመጠን በላይ የሆነ ካርቦሃይድሬት ምግቦችን እንዳትመገቡ፣ ቶሎ ቶሎ እንዳትመገቡ ያደርጋችኋል ማለት ነው። በዚህ ምክንያት የሰውነታችሁን ክብደት ባላንስ ያደርግላችኋል ማለት ነው። ሶስተኛው ጥቅም የእንቁላል በውስጡ ኮሊን የምንለውን ንጥረ ነገር ይዛል። ይህ ኮሊን ደግሞ እጅግ በጣም ብዙ የሆኑ ጥቅሞችን ይሰጣቸዋል። አንደኛ የአእምሮ እድገት ውስንነት ወይም የአእምሮ እድገት ላይ የማስታወስ ችግር እንዲሁም ሌሎች ችግሮች ካሉባችሁ ያንን በከፍተኛ ሁኔታ ይህ ኮሊን ያስተካክልላችኋል። ከዚ ውጭ የነርቭ ችግሮች ያሉባችሁ፣ ከነርቭ ጋር የተያዙ ህመም ያለባችሁ ወይም ደግሞ የነርቭ ችግሮች እንዳያጋጥማችሁ በከፍተኛ ሁኔታ ይከላከልላችኋል። ከዚ ውጭ የሊቨር ሜታቦሊዝም ወይም ደግሞ ጉበታችሁ የመስራት ሂደቱን በማፋጠን በተለይ ፋቲ ሊቨር የምንለው እንዳይከሰት ይረዳል ማለት ነው። ከዛ ውጭ ይህ ኮሊን በብዙ ጥናቶች እንደታየው የጄኔቲካል የሆኑ ችግሮች፣ ህመሞች ያሉባቸው ሰዎች ላይ እንቁላል አብዝተው የሚጠቀሙ ከሆነ ይህንን ኮሬክት የማድረግ ወይም ሚቲሌሽን ዲኤንኤ ሚቲሌሽን እንደሚሰራ ብዙ ጥናቶች ያሳያሉ ማለት ነው። ስለዚህ በከፍተኛ ሁኔታ እነዚህን ጥቅሞች ታገኛችሁ። ከመርሳት ችግር ካለባቸው፣ ከሜሞሪ ጋር የተያዙ ኢሹ ካሉባቸው እነዚህን ያስተካክልላቸዋል ማለት ነው። አራተኛው ከአጥንት ጋር የተያዘ ችግር ወይ እንዳያጋጥማችሁ እንዲሁም ካለባችሁም ያስተካክልላቸዋል። ምክንያቱም እንቁላል በከፍተኛ የሆነ ቫይታሚን ኬቱ አለው። ቫይታሚን ኬቱ ደግሞ በቲሾዎቻችን በደም ስር ውስጥ ያለን ካልሲየም እንዲሁም ቫይታሚን ዲ አክቲቬት እንዲሆን የሚያደርግላችሁ ነው። ወይም ደግሞ ያ ካልሲየም ከሴሎች ወጥቶ ከደም ስር ወጥቶ ወደ አጥንት እንዲገባ ያደርግላችኋል። ይህም ደግሞ የአጥንት መሳሳት ችግር ያለባችሁ እንዲሁም የአጥንት መሳሳት እንዳያጋጥማችሁ በከፍተኛ ሁኔታ ይረዳችኋል ማለት ነው። ከዚ ውጭ ቫይታሚን ዲ ሰፕሊመንት የምትወስዱ ሰዎችም እንቁላል አብዝታችሁ ብትወስዱ ቫይታሚን ዲው በአግባቡ ካልሲየምን ከሴሎቻቸው አውጥቶ ከቲሹ አውጥቶ ወደ አጥንት ውስጥ እንዲያስገባ ይረዳል ማለት ነው። አምስተኛው እንቁላል በውስጡ አክቲቭ ፎርም የሆነውን ቫይታሚን ኤ ሬቲኖል የምንለውን ይይዛል። ይህ ሬቲኖል ደግሞ ብዙ ጥቅሞች አሉት። አንደኛ አክቲቭ የሆነ ፎርም ስለሆነ የአይናችሁን ጤና ይጠብቃል፣ የቆዳችሁን ጤና ይጠብቃል። ሁለተኛ ደግሞ የኢሚኒቲ ሲስተማችሁን እንዲከፍ ቡስት እንዲያደርግ ይረዳል ማለት ነው። ይህም ደግሞ ቶሎ ቶሎ ለበሽታ እንዳትጋለጡ። ሁለተኛ ደግሞ ከአውቶ ኢሚኒ ጋር የተያዙ ዲዞች ካሏቸውም ቶሎ አሸንፋችሁ ከዛ ህመም እንድትወጡ በከፍተኛ ሁኔታ
ይረዳችኋል ማለት ነው። ሌላኛውን የመጨረሻው ለልብ ጤና ከፍተኛ ጥቅም እንዳለው ብዙ ጥናቶች ያሳያሉ። አንደኛ ቅድም እንዳልነው ከልክ በላይ እንዳትበሉ በማድረግ ካርብ ኮንሰምፕሽናችሁን በመቀነስ ካርቦሃይድሬት ያላቸው ምግቦችን ብዙ ባለመብላታችሁ ምክንያት ኢንሱሊን ስፓይክ ይቀንሳል። ኢንሱሊን ስፓይክ ከቀነሰ ለስኳር፣ ለደም ግፊት የመጋለጥ ቻንሳችሁ ይቀንሳል። ደም ስሮች ላይ የሚመጡ ጉዳቶች ይቀንሳሉ። ሁለተኛ ደግሞ ብዙ ማትበሉ ከሆነ የከፍተኛ ክብደት የማግኘት ቻንሳችሁ ወይም ክብደት የመጨመር ቻንሳችሁ ይቀንሳል። ስለዚህ በእነዚህ ምክንያቶች ከልብ ጋር የተያዙ ኢሹዎች እንዳይገጥማችሁ ወይም የልብ ህመም እንዳያጋጥማችሁ ይረዳል። እንዲሁም ደግሞ ካለም ኦልሬዲ የልብ ህመም ካለ በተወሰነ መንገድ ያግዛል ማለት ነው፣ እንደ ልብ ህመም አይነቱ ማለት ነው። ስለዚህ ሌላኛው ከፍተኛ የሆነ ቫይታሚን ዲም ስላለው ቫይታሚን ዲ ደግሞ ሰውነታችን ላይ ቶሎ ኢንፍላሜሽን እንዳይከሰት ስለሚረዳ ለበሽታ ቶሎ እንዳትጋለጡ ይረዳችኋል ማለት ነው። ከዛ ውጭ ግን ምን አይነት እንቁላል ነው መብላት ያለባችሁ፣ እንዴት ነው መብላት ያለባችሁ የሚለውን ግን ከዚህ በፊት ከ1 ወር ወይ ከ2 ወር በፊት የሰራሁት ቪዲዮ አለ ስለ እንቁላል ዲቴል የሆነ። ምክንያቱም ሁሉም እንቁላል አሁን ያላቸውን ጥቅም ይሰጣቸዋል ማለት አይደለም። በፊት ከ5 ወር እንደዚህ በፊት የሰራሁት ቪዲዮ አለ ስለ እንቁላል። እሱን ገብታችሁ ተመልከቱት። እዛ ላይ በቂ የሆነ ኢንፎርሜሽን አለ ማለት ነው። ውጪ በደም ግፊት፣ በስኳር፣ በኮሌስትሮል፣ በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በሃይፐርታይሮዲዝም፣ በሃይፖታይሮዲዝም እንዲሁም ገና እየጀማመረ ያለ የካንሰር ችግር ያለባቸው ሰዎች እንዲሁም ሌሎች የሬማቶይድ አርትራይተስ ችግር ያለባቸው ሰዎች፣ የቆዩ ህመሞች እየተቸገራችሁ ያላችሁ ሰዎች ፎሎአፕ ፕሮግራም አዘጋጅተናል። አዲስ አበባና አካባቢ የምትኖሩ ሰዎች በአካል መታችሁ ህክምናችሁ መጀመር ትችላላችሁ። ክፍለ ሀገርና ከሀገር ውጭ ያላችሁ ሰዎች በዚህ ስልክ ቁጥር ዋትሳፕ ላይ ዶክመንታችሁን ብትልኩልኝ ብታዋሩኝ የምመልስ ነው የሚሆነው ማለት ነው። ባላችሁበት ሆናችሁ ህክምናችሁ መከታተል ትችላላችሁ።